የባቢሎን ንጉስን በሜዶና በፋርስ ነው የገለበጠው እግዚአብሔር። የሜዶንን ንጉስ ደግሞ በግሪክ መንግስታት ነው የገደለው። ታላቁ እስክንድርን አስነስቶ ማለት ነው። ዳንኤል ትንቢት መጽሐፍ ላይ አላያችሁትም? አንድ ፍየል አለ 2 ቀንድ ያለውን በግ በኡባል ወንዝ ላይ። አንተ ብራዘር መጽሐፍ ቅዱስ አንብብ እኮ ነው ብዬምልህ። አንብብ ይሄቴ ዘግተሽ። ያ ፍየል ተመረረበት፣ ወጋው፣ ጣለውም ይላል። ማን ነበረ? የሜዶና የፋርስ መንግስትን። ፍየሉ የተባለው ማን ነው? ግሪክ እስክንድር ማለት ነው። በሜዶና በፋርስ መንግስት ላይ የግሪክን መንግስት ያስነሳበት ማን ነው? እግዚአብሔር። የግሪክን መንግስትስ ደግሞ በሮም መንግስት እንዲገለበጥ ያደረገው ማን ነው? እግዚአብሔር። መንግስቱ ሁሉን ስለምትገዛ አልኩ። የፈለገውን ያወርዳል፣ የፈለገውን ይሾማል። ሐና ያለችው ትዝ ይላችኋል? በቃ እንደዛ ነው ብራዘር። ማርያም የጌታዬ እናት ያለችው ትዝ አለ? እንደዛ ማለት ነው። ትዕቢተኞችን ከዙፋናቸው እምቦጭ ነው የሚያደርጋቸው። በኢትዮጵያውያን ንግግር እምቦጭ ማለት ያወርዳቸዋል ማለት ነው። ትዕቢተኞችን በልባቸው ሀሳብ ገዢዎችን ከዙፋናቸው አዋርዷል ትላለች የጌታዬ እናት ማርያም። ሃሌሉያ። ሱና አየህ ሲያወርድ ባቢሎንም በሜዶና በፋርስ፣ ሜዶና ፋርስን በግሪክ፣ ግሪክን በሮም፣ የባቢሎን ንጉስ ድጋሚ በከርከሚሽ ላይ በግብፃዊው ንጉስ በፈርዖን ኒካው በኩል፣ የይሁዳው ንጉስ ኢዮስያስ በማይመለከት ሲገባ በፈርዖን ንጉስ፣ የእስራኤል ንጉስ ደግሞ በማይመለከተው አልታዘዝ ብሎ ሲል አሶራውያንም በ722 አምጥቶ ደምጥማጧል። ከዛ የባቢሎን ንጉስ ደግሞ አምጥቶ ይሁዳን። እንደዚህ ነው አየህ። አሁን በዘመናችንስ የሆነ ነገር ስታደርግ አሜሪካን አስነስቶ እግዚአብሔር ቀጥቅጥ ያደርጋል። ኃያላን መንግስታትን እንደፈለጋቸው ሊያዛቸው ይችላል ጌታ። የንጉስን ልብ እንደ ውሃ ፈሳሽ ወደ ወደደው ያዘነብለዋል ይላል እግዚአብሔር ቃል። አለቀ። በንጉሱ በሰለሞን ላይ እንኳን ሃዳድ የሚባል የሞዓባዊን ሰው መጨረሻ በህይወቱ መጨረሻ አካባቢ ላይ አስነስቶበት ነበረ። ተነሳበት ይላል ስላደረገው ግፍ ነገር፣ ሰለሞን ስለሰራው በደልና ኃጢአት ማለት ነው። መስሎህ አንዳንድ ደፋሮች ምን ሲሉ ሰምቻለሁ? እግዚአብሔር ለሰው ልጆች ምድርን ለሰው ልጆች ሰጠ ብሎ የሚለው ጥቅስ ትዝ ይላችኋል? እግዚአብሔር ምድርን ለሰው ልጆች ሰጠ፣ ስለዚህ እሱ ወደዚህ ዓለም ገብቶ ይህን እንደዚህ አድርጉ ይህን እንደዛ አድርጉ ብሎ ለማለት መብት የለውም፣ ኢሌጋል ነው አሉላ። አንዳንድ የጠገበ 2 እግር እንደሚባል ጴንጤ ማለት ነው። አንተ ዳር ያስልህ ምን አገባው እግዚአብሔር ትላለህ እንዴ? በዚህ ዓለም ላይ እንደና ኃይሉ ዮሐንስ አይነቶቹ ሲናገሩ የሰማሁት ማለት ነው። ምን አግብቶት ጌታ እዚህ ዓለም ላይ እኛ ካልፈቀድነት ድርሻ አይልም ስልህ እያሉ ማለት ነው። እውነትህን ነው። እግዚአብሔር ዙፋኑን በሰማይ ሰራ፣ መንግስቱ ሁሉን ትገዛለች ብሎ የሚለውን ቃል አላነበብከውም እንዴ? አላነበብሽውም እህትዬ? ወይት ዳኒ የት እናንብብ? 4:35 ላይ እስኪ እንሂድ። ሁሌ ነው ትላለህ እንደ አንተ። በእኔ ህይወት እኮ አይደለም በምኖርበት ሀገር በምኖርበት ምድር ሁሉ ላይ ባለ ሙሉ ባለስልጣን ሉዓላዊ አምላክ ነው። ልዑል ነው የሚባለው። ልዑል ማለት ለግዛቱም ለወሰኑም ዳርቻና ከእስከሚባል የማትገድብለት ስልጣን ያለው ማለት ነው። ዘመኑ ከተፈጸመ በኋላ እኔ ናቡከደነጾር ይላል። ያ በሬ ላም ሆነህ የነበርከው ሳር ስትበላ የነበርከው ሰውዬ ነው የምታወራው። አዎ ዘመኑ ከተፈጸመ በኋላ። የትኛው ዘመን? ከቡሬነት ወደ ሰውነት ከቀየረኝ በኋላ እያለ ነው። ማን? ጌታዬ ኢየሱስ ማለት ነው። እና ከተፈጸመ በኋላ አይኔን ወደ ሰማይ አነሳው። እሰይ! ይሄ ነበር ማን? ናቡከደነጾር። ይሄ ነበር በመጀመሪያም ይሄን ነበር ማድረግ የነበረብህ።
አንተ ግን ዓይንህን ያነሳው ወደ ነፋና ራክ ሙስኩ ማርዱክ ወደሚባሉ ጣዖታት ነው። ናባው ወደሚባል ቤል ወደሚባል ሜሮዳክ ወደሚባል ጣዖት ነበር። ዓይንን ያንሳው። አሁን ግን ዓይንን አንሳል። በቃ ይሄ ነው የተፈለገው። ዓይንን አንሳ ወደ ሰራዊት ጌታ ወደ እግዚአብሔር። እየሰማ ነው። እዚህ ያለ ሙሉ ማለት ነው። ወደ ሰው ዓይንን ታነሳለን። ሜሮዳክ የሚባል ጣዖት ነበር። ወደ እሱ ነበር ሲያነሳ ነበረው። እቺ ለግርማ የክብር የሰራኋት ታላቂቱ ባቢሎን አይደለችምን ብሎ ሲል እጅ መጣበት ይላል። ጻድቅ ነው እግዚአብሔር ስልህ ጻድቅ ነው። ዛፍ ከስሩ እንደሚነቀል ይነቅልሃል ስልህ መድኃኒዓለም ንስሐ ካልገባ ደግሞ እንጠራራለሁ ብለህ ካልክ በሰማይ አምላክ በእግዚአብሔር ላይ ጫማዬን አነሳለሁ፣ ዙፋኔን በከዋክብት መካከል አድርጋለሁ፣ በሰሜን ተራሮች እሰበሰባለሁ ብለህ ካልክ ያ ምናምንቴ ሉሲፈር ተጠናውተዋል ማለት ነው። እግዚአብሔር ደግሞ ከማይታገሰው ነገር አንዱ ይሄንን ነው። ይሰመርበት። በመንፈስ መነዳት የአምላኬን ቃል እናገራለሁ። ወደ ውስጥ የሚያመጣውን በሙሉ እናገራለሁ። በእግዚአብሔር ላይ የምትንጠራሩ ማለት ነው። ዩቲዩብ ላይ የምትሰሙ ዘግይታችሁ የምትሰሙ ስማው ብራዘርዬ፣ እግዚአብሔር አያገባውም አላችሁ አይደል? በዚህ ምድር ላይ እሺ፣ ናቡከደነጾር ይናገር። ከቡሬነት የተመለሰው ሰውዬ ይነግርሃል። ገለባና ሳር ከመብላት የተመለሰው ሰውዬ ይነግርሃል። እዛ የናቡከደነጾርን ምክር ገንዘብ ካደረግ ትተርፋለህ፣ ካልሆነስ አንተም ትሾቃለህ ማለት ነው። እና እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው ይላል። ጥሩ ነው፣ ጥሩ ነው። ናቡከደነጾር በእውነት ጥሩ ነው፣ ይበል የሚያሰኝ ነው። እንደሱ ነው ማንሳት ያለብህ። ድሮስ ወደ እነዚህ ወደ ሰራቸው በብርና በድንጋይ ከእንጨት የተሰሩ ቫርኒሽ የተለቀልቁ በሰው ትከሻና በአህያ በእንስሶች ጫንቃ ላይ የምትጭናቸው የባቢሎናውያን ጣዖታት እንትና መልካቸው ከስላሴ ይበልጣል ብለው የሚሉ ሰዎች ማለት ነው። ውይ የእሳቸው መልካቸው ደስ ሲል ግን ይላሉ። እግዚአብሔር አይዘበትበትም እኮ ነው ብዬ የምልህ። አምላካችን ትልቅ ነው። በተቀደሰው ተራራ ደግሞ ምስጋናው ብዙ ነው። ከማንም ጋር አብረህ አተካክለህ አታመሰግነውም። አምላካችን እግዚአብሔር ትልቅ ነው። በተቀደሰው ተራራ ምስጋናው ብዙ ነው። ምስጋናው ብዙ ነው። ማንም እሱን የሚመስል የለም። ጾምን አውጁ፣ ጉባኤን ጥሩ ብሎ ሲል እግዚአብሔር በነቢያቱ በኩል ለፐርፐዝ ነበረ የጾሙት። የአሕዛብ መንግስታት ጾመዋል፣ እንደ አሦራውያን አይነት። የእስራኤል መንግስታት በየዘመናቸው ጾመዋል። የእስራኤል ነቢያት በየዘመናቸው ጾመዋል፣ ከመጣባቸው መዓት እግዚአብሔር እንዲመለስ ብለው ከህዝቡ ጋር ሆነው። ኢየሱስ ግን መሲሁ ግን ይወርዳል ይወለዳል ብሎ ግን የጾመ አንድ ነቢይ የለም። ከከፈትኩ ይሄን ቤት 2 ሰዓት ሞላኝ። አንድ የሐዋርያት ጾምና የነቢያት ጾም የተለያየ ነው። በኦርቶዶክስ የሐዋርያት ጾም ሰኔ ላይ ነው የሚጾመው። የነቢያት ጾም ታኅሳስ ተብሎ የሚባለው ከህዳር 14 15 ጀምሮ የሚጾመው ነው። ለምንድን ነው የነቢያት ጾም ብላችሁ ያላችሁት ብለን እየጠየቅን ነው። ወፍ የለም መልስ። ለምን ነቢያት ይህንን ጾም አልጾሙም? የገና ጾምን አንድ የጾመ ነቢይ የለም። የሐዋርያትን ጾምም ሰኔ ጾም የሚባለውን ሐዋርያቱ አንድም ቦታ ላይ አልጾሙም። አንድም ቦታ የፍልሰታ ጾም የሚባል ሐዋርያቱ ጾሙትን ብለ አንድም አልጾሙም። አንድም። ስለዚህ እዚህ ለምሰሙ ሰዎች የገና ጾምን ማንም የጾመ ነቢይ ማንም የጾመ ሐዋርያ የለም። በክርስቶስ ቤተክርስቲያን ታሪክ ውስጥ የማይታወቅ ጾም ነው። ይታወቃል ብለው ካሉ ከመጽሐፍ ቅዱስ መጥተው ይንገሩን፣ ያሳዩን። የቆሮንቶስ አማኞች ይጾሙት ነበር ይህን ጾም። የነቢያቱን ጾም ይጾሙት ነበር የቆሮንቶስ አማኞች። የሮሜ ቅዱሳን፣ በቆላሲያ ሲኖሩ የነበሩ ቅዱሳን ይጾሙት ነበር። የተሰሎንቄ አማኞች ይጾሙት ነበር ወይ ይሄን ጾም?
የገላትያ ቅዱሳን ይጾሙት ነበር። ይህን ጾም የነቢያት ጾም ስለሆነ ነቢያት ማለት እነ ኢሳያስና ኤርምያስ ማለታችሁ ነው። በምስረታቸው የኢትዮጵያ ኦርቶዶክስ ክርስቲያንን የሚቀድሙ አብያተ ክርስቲያናት ናቸው። አሁን ስማቸውን እየጠራው ያለሁት ይጾሙት ነበር ይህን ጾም። በእውነት እነ ጴጥሮስ ይህን ጾም ይጾሙት ነበር። እነ ኢሳያስ ስለ ጾሙት እኛ ምንጹም ብለው የለም። በእግዚአብሔር መጽሐፍት ውስጥ አታገኙት፣ ውሸት ነው። ስለዚህ እግዚአብሔር የሚወደውን ጾም እንጹማ። ጾም ከእህል ከውሃ መቆጠብ ብቻ ሳይሆን ከኃጢአትም ጭምር መራቅ ነው። ከወተት መራቅ አይደለም ጾም። ስለሚበላና ስለሚጠጣ ነገር ልንገራችሁ ወንድሞች እናቶች። ወይ ዛሬ እኮ በጠዋት ድንገት ተሳስቼ ማኪያቶ ይጣት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው ወይ ይገርምሻል። በጣም እንትን አለችኝ። አሁን በቃ እያጥወለወለኝ ወደ ውጭ ለማውጣት ጉሮሮ ጭምር እንትን ጣቴ ላከው ለማውጣት ፈልጌ ወይኔ ህዝቤ ምን ነው ኃጢአትን ለማውጣት ይሄን አልብ ተጣጣሪ እህትዬ፣ ለምን ማማሳያ አትልኪበትም በጉሮሮሽ? ጣቴን እንትን አልኩት እና ብዙ ነው የጠጣሽው? አይ ብዙም አይደለም ግን አንድ ጆግ ነው የጠጣሁት። እንዴ ታለ እንዳማረብሽ እያጋሳሻቱም እንዴ ከኃጢአት ራቂ ወተቱ ሰይጣን እንዴት ይባጥቤ ጮት በወንድሜ አንተ አንደኛ መቶ ክፍለ ዘመን ላይ የኖርክ ትውልድ መጽሐፍ ቅዱስ አታነብም እና ምን አይደል? አይ ምንሽ ተሳስቼ ነው። ድንገት ደግሞ እንትንም ጥምም ነበረኝ ዝም ብዬ በቃ እሱም ደግሞ ሰተት እያለ ነው የሚገባው እና ጠጣሁት እና ምን ያህል የጠጣሁት አንድ ጆግ ነው። እና ጣቴን ይኸው ከተትኩበት እንዲወጣ ፈልጌ ነበር። ምንም አልወጣ ብሎ አለኝ እና ምን ይሻለኛል? በሂጂና ለንስሐ አባትሽ ንገሪ ይሉሻል። እኔ እኮ ትዝ እያለኝ ነው፣ ውልብ ይልብኛል አልኩ ድሮ። አቤቱ ጌታዬ ኢየሱስ ከዚህ ሁሉ ግብዝነት ከሞላበት ኑሮ ስላወጣን አንተ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እኮ እናውቃለን ይላል ዮሐንስ በመልእክቱ። ውይ ጌታዬ፣ የኔ አባት፣ የኔ ትሁት ኢየሱስ ክርስቶስ